ሰላም የራንኪንግ ቤተሰቦች፣ ዛሬ በአህጉራት ድንበር ሳይወሰኑ በየቀኑ በቢሊዮን የሚቆጠሩ ሰዎች የሚመገቧቸውን የዓለማችንን 10 ተወዳጅ እና ጣፋጭ ምግቦች እናያለን። 10ኛ ሱሺ። በ10ኛ ደረጃ ላይ የጃፓን ባህላዊ ምግብ የሆነውና አሁን መላውን ዓለም ያጥለቀለቀው ሱሺ ይገኛል። ይህ ምግብ በጥንቃቄ ከተዘጋጀ ሩዝ፣ የባህር ውስጥ ቅጠልና ከተለያዩ ዓሣዎች ጋር ተቀናጅቶ የሚቀርብ ተወዳጅ ምግብ ነው። 9ኛ ሾርባ። በ9ኛ ደረጃ ላይ በየትኛውም የዓለም ክፍል በቀላሉ የሚዘጋጀው ሾርባ ይገኛል። ከተለያዩ አትክልቶች፣ ሥጋዎችና ቅመማ ቅመሞች የሚሠራው ሾርባ በተለይ በክረምትና በቀዝቃዛ ቀናት የብዙዎች ምርጫ ነው። 8ኛ ሳንድዊች። 8ኛ ደረጃ ላይ ለፈጣን ምሳ ወይም ቁርስ ተመራጭ የሆነው ሳንድዊች ይገኛል። ሁለት የዳቦ ቁርጥራጮች መሃል ሥጋ፣ አይብ እና አትክልቶችን በመክተት የሚዘጋጀው ይህ ምግብ በሥራ በተጠመደው የዓለማችን ማኅበረሰብ ዘንድ በጣም ይወደዳል። 7ኛ ሰላጣ። 7ኛ ደረጃ ላይ ጤናማ የአኗኗር ዘይቤን ለሚከተሉ ሰዎች ቁጥር 1 የሆነው ሰላጣ ይገኛል። የአትክልት፣ የፍራፍሬ ወይም የሥጋ ሰላጣዎች በዓለማችን ላይ በየቀኑ በከፍተኛ ደረጃ ከሚመገቡ ምግቦች ተርታ ይመደባሉ። 6ኛ የዶሮ ሥጋ። 6ኛ ደረጃ ላይ በየትኛውም እምነትና ባህል ውስጥ በሰፊው የሚፈቀደው የዶሮ ሥጋ ይገኛል። ተጠብሶ፣ ተቀቅሎ ወይም በወጥ መልክ የሚሠራው የዶሮ ሥጋ በአሁኑ ሰዓት በዓለማችን ላይ በብዛት ጥቅም ላይ የሚውል የሥጋ ዓይነት ነው። 5ኛ እንቁላል። ባለብዙ ጥቅም የሆነው እንቁላል በ5ኛ ደረጃ ላይ ይገኛል። በተመጣጣኝ ዋጋ መገኘቱ እና ለቁርስ፣ ለኬክ እንዲሁም ለተለያዩ ምግቦች መሥሪያነት በየቀኑ መዋሉ በቢሊዮን የሚቆጠር ፍጆታ እንዲኖረው አድርጎታል። 4ኛ ፓስታ። 4ኛ ደረጃ ላይ የጣሊያን ስጦታ የሆነውና በመላው ዓለም በስፋት የሚዘወተረው ፓስታ ይገኛል። ለማብሰል በጣም ቀላል መሆኑና ከተለያዩ ማባያ ሶሶች ጋር መቅረቡ ለተማሪዎችና ለቤተሰብ ተመራጭ ምግብ ያደርገዋል። 3ኛ በርገር። 3ኛ ደረጃ ላይ የፈጣን ምግቦች ፋስት ፉድ ንጉሥ የሆነው በርገር ይገኛል። እንደ ማክዶናልድ ባሉ ግዙፍ ኩባንያዎች አማካኝነት ይህ ምግብ በየቀኑ በሚሊዮን የሚቆጠሩ ሰዎች እጅ ይገባል። 2ኛ ፒዛ። 2ኛ ደረጃ ላይ በዓለማችን ላይ እጅግ ታዋቂውና ተወዳጁ ፒዛ ይገኛል። ከተቀለጠ አይብና ከተለያዩ ማጣፈጫዎች ጋር የሚጋገረው ፒዛ ለጓደኞችና ለቤተሰብ ስብስብ ሁልጊዜም የመጀመሪያ ምርጫ ነው። 1ኛ ሩዝ። በመጨረሻም በ1ኛ ደረጃ ላይ የዓለማችን ከግማሽ በላይ ሕዝብ ዋነኛ ምግብ የሆነው ሩዝ ይገኛል። በተለይ በኤዥያ እና በአፍሪካ ሀገራት ውስጥ ሩዝ የዕለት ተዕለት ሕይወት መሠረት በመሆኑ በዓለማችን በብዛት የሚበላው ምግብ ሆኗል። እንግዲህ በዓለማችን ላይ ብዙ ሰው የሚመገባቸው 10 ምግቦች እነዚህ ናቸው። ከእነዚህ ውስጥ የናንተ ምርጥ ምግብ የትኛው እንደሆነ ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።